አንጻራዊ ትምህርተ መለኮት ቅዱስነታቸው አቡነ ሸኖዳ እንደጻፉት። ትርጉም ያየህራድ አስናቀ። ሕፃናትን ማጥመቅ። የጌታችን ያመነ የተጠመቀ ይድናል የሚለውን ቃል በመንተራስ ፕሮቴስታንቶች ከማጥመቅ ይልቅ እምነት ይቀድማል በማለት ሕፃናትን አያጠምቁም። ታዲያ ጥምቀት ያለ እምነትና ዕውቀት እንዴት ይከናወናል? እኛ ግን ሕፃናት እንዲጠመቁ እንላለን። ምክንያቱም እኛ የምናስበው ስለ ሕፃናት ሰማያዊ ሕይወት ነው። ይኸውም ጌታችን እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ስላለ ነው። ታዲያ ስለምን ሕፃናትን አናጠምቅም? ስለምንስ ለእግዚአብሔር ፍርድ አሳልፈን እንሰጣቸዋለን? ጌታችን የላይኛውን ኃይለ ቃል ሲናገር ሕፃናትን አልተወም። በማጥመቅ ሕፃናት የቤተ ክርስቲያንን ሕይወት ይለማመዱታል። በጥምቀት መንፈሳዊ ጥቅምና የሰማያዊውን ምስጢር ደስታ ያገኛሉ። በቤተ ክርስቲያን ውስጥ ያሉ ጸጋን የሚያሰጡ ምስጢራትን ውጤታቸውን በሕይወታቸው ይቀምሱታል። እኛም በዚህ መንገድ ሕፃናትን ለክርስትና ሕይወት በተግባር እንዲዘጋጁ እናደርጋቸዋለን። ከቤተ ክርስቲያን ካገለልናቸው ግን እምነትንና የጸጋ ምክንያቶችንም መከልከላችን ነው። ሐመርኋ ያመነና የተጠመቀ ይድናል የሚለው የጌታ አባባል የጎልማሶችን እምነት የሚያመለክት ነው። ምክንያቱም ጎልማሶች ሊያመዛዝኑ ስለሚችሉ ነው። ስለዚህም ነው እኛ ጎልማሶችን ካላመኑ የማናጠምቃቸው። ለሕፃናት ግን ሕፃናትን ተዋቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉ ናትና ማቴዎስ ወንጌል ምዕራፍ 19 ቁጥር 14 የሚለው የጌታችን ቃል ተፈጻሚ ይሆናል። ከእምነት አንጻር ሕፃናት ሁሉንም ነገር ሊቀበሉና ሊያምኑ በሚችሉበት ሁኔታ ላይ ነው ያሉት። እምነትን አይቃረኑም ወይም አንቀበልም አይሉም። በጎልማሶች ነው እንጂ በዓለመ ሕፃናት መጠየቅና መጠራጠር የለም። ይህም ከሰማያዊ መንግሥት አያግዳቸውም። እነርሱን ማጥመቅ ነፃ ድህነት ብለው ከሚያስተጋቡት ወንድሞቻችን ከፕሮቴስታንቶች መፈክር ጋር የሚስማማ ነው። በእምነት ጉዳይ ላይ በአነጋገር ጥብቅ ከሆንን የእምነትን ጥልቀትና ምንነት ሊረዱ የማይችሉ እጅግ ብዙ ሰዎችን፣ ለምሳሌ በአእምሮ ያልበሰሉ ጎልማሶችን፣ ያልተማሩ ገበሬዎችን፣ ወዛደሮችንና ወዘተ ነገረ መለኮታዊ እውነታዎችን ሊያውቁ የማይችሉ ሰዎች የቱ ድረስ ነው የእምነታቸው ሁኔታ? ታዲያ እንደ ሕፃናት መጠመቅን ልንከለክላቸው ይገባልን ብለን እንጠይቃለን። አንዳንዶች ሕፃናት ሲያድጉ እምነቱን ቢተውትስ ብለው ይጠይቃሉ። ያ ሕፃን እንደ ካህዲ ይቆጠራል። ምክንያቱም በጥምቀት የተቀበለውን ጸጋ በነፃ ፈቃዱ ክዷል። እኛ ግን ስለሱ ያለብንን ግዴታችንን ተወጥተናል። ሌላው ጉዳይ ሁሉ ለእርሱ የሚተው ነው። እርሱም በመንፈስ እንደጀመረ አሁን ደግሞ በሥጋ ሁሉን ለመፈጸም እንደሚሞክር ይሆናል። እንግዲህ የማታስተውሉ ናችሁ፣ በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁን? ገላትያ ምዕራፍ 3 ቁጥር 3 እንዳለ ሐዋርያው ምናልባትም የተጠመቁና ሕይወታቸው በቤተ ክርስቲያን የሆነ ትንንሽ ሕፃናት የእግዚአብሔር ጸጋ ስለቀመሱ እስኪያድጉ ድረስ ካልተጠመቁት ይልቅ ለክህደት ብዙ የተጋለጡ አይሆኑም። ሕፃናትን ማጥመቅን የማያምኑ በእርግጥ በጥምቀት መዳን እንደሚገኝ የሚክዱ ናቸው። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ምክንያቱም ጥምቀት ለመዳን እንደሚያስፈልግ ቢያምኑ ኖሮ ሕፃናትን ከድህነት ባልከለከሏቸውም ነበር። ደግሞ እምነት የሌላቸው ስለሆነ ያላመኑትና ያልተጠመቁት ሕፃናት መድረሻቸው የት ነው? ያለ እምነትና ጥምቀት ይድናሉን? ጥያቄው መልስ የለውም። መጽሐፍ ቅዱስ ይህንን ስለሚያመለክት እኛ ሕፃናትን እናጠምቃለን። መጽሐፍ ቅዱስ የሙሉ ቤተሰብን መጠመቅ ወይም አንድ ሰው ራሱና ቤተሰቡ ሁሉ ሲጠመቅ ያመለክታል። ታዲያ በእነዚህ ቤተሰቦች ውስጥ ሕፃናት እንደነበሩ ምንም ጥርጥር የለውም። እነዚህ ጥቂት ምሳሌዎች ናቸው። ፊልጵያ ለወህኒ ጠባቂው ቅዱስ ጳውሎስና ሲላስ በጌታ ኢየሱስ ክርስቶስ እመን አንተና ቤተሰቦችህም ትድናላችሁ
የሐዋርያት ሥራ ምዕራፍ 16 ከቁጥር 3 እስከ 15 አሉት። ይህ ማለት የጠባቂው እምነት የመጀመሪያ እምነት ሆኖ ቤተሰቡን ወደ ድህነት ይመራል። ከዚያ በኋላ ነው ለእርሱና በቤቱም ላሉ ሁሉ የእግዚአብሔርን ቃል የተናገሩላቸው። በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ጋር ተጠመቀ። የሐዋርያት ሥራ ምዕራፍ 16 ቁጥር 32 የተባለው መጽሐፍ ቅዱስ ከወህኒ ጠባቂው ቤተሰብ ሕፃናትን ያለ ጥርጥር ጨምሮ ነው። የቀይ ሐር ሻጯ የሊዲያ ጥምቀት እርሷ ከቤተሰቦቿ ጋር ከተጠመቀች በኋላ የሐዋርያት ሥራ ምዕራፍ 16 ቁጥር 15 ተብሎ ተጽፏል። ቅዱስ ጳውሎስ የእስጢፋኖስንም ቤተሰቦች ደግሞ አጥምቄአለሁ፣ ጨምሬ ሌላ አጥምቄ እንደሆነም አላውቅም፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 አለ። ታዲያ እነዚህ ሁሉ ቤተሰቦች ያለ ሕፃናት ይሆናሉን? በዕለተ ጴንጤቆስጤ ከተጠመቁት መካከል ሕፃናት ያለመኖራቸውን መጽሐፍ ቅዱስ አያመለክትም። በታሪክም ሕፃናትን ማጥመቅ ተጽፎ ይገኛል። ስለዚህም በቅዱስ አውግስቲናን በቅዱስ ጄሮም መካከል ስለ ነፍስ የት መጣ የተፈጠረ ነው ወይንስ የተወለደ የተደረገውን ክርክር እንጠቅሳለን። ቅዱስ አውግስቲን ከሰው የሚወለድ ነው አለ። ቅዱስ ጄሮም ደግሞ የሚፈጠር ነው አለ። ቅዱስ አውግስቲንም የሚፈጠር ከሆነ የአዳምን ኃጢአት አይወርስም፣ ስለዚህ ለምን ሕፃናትን እናጠምቃለን ሲል ጠይቆታል። ቅዱስ ጄሮም ለዚህም ሊመልስ አልቻለም። ሕፃናትን ማጥመቅ የሚከለክል አንድ ጥቅስ እንኳን በመጽሐፍ ቅዱስ የለም። ከእምነት አንጻር ሕፃናትን ስለ ቤተሰቦቻቸው እምነት እናጠምቃለን። ይህም በመጽሐፍ ቅዱስ ብዙ ምሳሌዎች አሉት። ለምሳሌ ሀ የኦሪቱ ግዝረት የጥምቀት ምሳሌ ነው። ቀድሞ እንደገለጽነው የተገረዘው ከእግዚአብሔር ሕዝብ ይቆጠር ነበር። ምክንያቱም በእግዚአብሔርና በአብርሃም መካከል በተደረገው ኪዳን መሠረት የሸለፈታችሁንም ሥጋ ትገረዛላችሁ፣ በእኔና በእናንተ መካከል ላለውም ቃል ኪዳኔ ምልክት ይሆናል ተብሏል። ዘፍጥረት ምዕራፍ 7 ከቁጥር 11። ይህም ግዝረት የሚደረገው ሕፃኑ ከተወለደ በ80 ቀን መሆኑ የታወቀ ነው። ታዲያ በአብርሃምና በእግዚአብሔር መካከል ስላለው ኪዳን የ80 ቀን ሕፃን ምን ያውቃልን? ከእግዚአብሔር ሕዝብ ጋር አንድነት መደመሩንስ ያውቃልን? ስለ ተስፋውስ ምን ያውቃል? ያለ ጥርጥር እንዲህ ያለ ነገር አያውቅም። ነገር ግን ስለ ቤተሰቦቹ እምነት ተገርዞ የእግዚአብሔር ሕዝብ አባልና እግዚአብሔር ለአባታችን ለአብርሃም የሰጠው የተስፋው ቃል ተካፋይ ይሆናል። ቀይ ባህርን መሻገር የጥምቀት ምሳሌ ነበር፣ ወይም ደግሞ በራሱ ጥምቀት ነበር። ቅዱስ ጳውሎስ በመልእክቱ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 በማለት እንዳስረዳው፣ ይሄውም ከሞት ከሰይጣንና ከኃጢአት ባርነት የመውጣት ምሳሌ ነው። ቀይ ባህርን የተሻገሩ ጎልማሶች ናቸው። እነርሱም እግዚአብሔር ለሙሴ የሰጠውን ተስፋ ጠንቅቀው ያውቁ ነበር። ለፈርዖን ባሮች እንደነበሩም ከባርነት በኋላ በእግዚአብሔር ኃይል መዳናቸውንም ጭምር ያውቃሉ። ሕፃናቱም ቀይ ባህርን በተሻገሩ ጊዜ ወይም ሲጠመቁ ድነዋል፣ ከባርነት ነፃ ወጥተዋል፣ ተጠምቀዋል። ታዲያ ይህ የተደረገላቸው በራሳቸው እምነት አልነበረም፣ ነገር ግን በቤተሰቦቻቸው እምነት ነው እንጂ። ምክንያቱም እነዚህ ሕፃናት የተፈጸሙትን ሁኔታዎች አያውቋቸውም። ሐመርኋ ሌላው እጅግ ጠቃሚ ምሳሌ በፋሲካው ጠቦት ደም የሕፃናት መዳን ነበር። ይኸውም በኩሩን ከሚገለው መልአክ እጅግ ይድኑ ዘንድ እግዚአብሔር ሙሴን የ1 ዓመት ነውር የሌለበት ወንድ ፍየል ወይንም በግ እንዲያርድና ደሙንም በበሮቹ መቃንና ጉበን እንዲቀቡ ታዘዛቸው። ደሙንም ባየሁ ጊዜ ከእናንተ አልፋለሁ፣ ዘጸአት ምዕራፍ 12 ቁጥር 13 አላቸው። ሐዋርያው የጠቦቱ ደም ድህነት ያገኘንበት የኢየሱስ ክርስቶስ ደም ምሳሌ መሆኑ ፋሲካችን ክርስቶስ ታርዷልና አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 በማለት አስረዳን። በፋሲካው በግ ደም የዳኑት የእነዚህ ሕፃናት እምነት ምን ነበር? በጌታና በሙሴ መካከል ስለነበረው ኪዳን ወይንም ስለ ፋሲካና በፋሲካው በግ ደም ከሞት ስለመዳን ምን ያውቃሉ? ያለ ጥርጥር ምንም አያውቁም። ነገር ግን ስለ ደሙ ጥቅም የፋሲካው በግ ደም ከሞት እንደሚያድን ቤተሰቦቻቸው ስላመኑ ሕፃናቱ ከሞት ድነዋል። በመገረዝ በፋሲካው ደምና ታላቁን ባህር በመሻገር የዳኑ
ሕፃናት እነዚህ ሁሉ ምን መሆናቸውን ካደጉ በኋላ አውቀዋቸዋል። በመሆኑም ድህነትን ያለ ዋጋ ቀድመው አግኝተዋል። ቤተሰቦቻቸው በእግዚአብሔርና በሰዎች መካከል በተደረጉ ተስፋዎችና ቃል ኪዳኖች ስላመኑ ልጆችም ሲያድጉ ወደ እምነቱ በተግባር ገብተዋል።